ይህ ቦታ ተራ የባህር ወሽመጥ አይደለም፣ የዓለም ኢኮኖሚ የልብ ትርታ እንጂ። በረሃና ባህር የሚገናኙበት፣ ግዙፍ የነዳጅ ጫኝ መርከቦች እንደ ሰልፍ የሚተሙበት፣ የሀገራት ኃይል የሚለካበት የዓለማችን ትልቁ መተላለፊያ። ዛሬ ይህንን በውጥረትና በውበት የተሞላ ታሪካዊ ስፍራ ልናስጎበኛችሁ መጥተናል። ቀይ አሸዋ፣ ጥልቅ ሰማያዊ ውሃና ማለቂያ የሌለው ጸጥታ፣ በሺህ የሚቆጠሩ ዓመታት በታሪክ አሻራ ያረፈበት፣ በተፈጥሮ ቀለማት ያሸበረቀ ድንቅ ምድር። ከባህር ማዶ የሚመጡ ነፋሳት የጥንት ነጋዴዎችን ወሬ የሚተርኩበት፣ በአንድ በኩል ታላላቅ ተራሮች፣ በሌላ በኩል ደግሞ የዓለምን ጂኦፖለቲካ የሚቀይረው ሰፊው ባህር። ይህ ስፍራ ለብዙዎች የዜና ርዕስ ነው፣ ለእኛ ግን የዛሬው የጉዞ መዳረሻችን አድርገነዋል። የዓለማችንን እጅግ ወሳኝ የውሃ መስመር ሆርሙዝ። የሆርሙዝ ወሽመጥ በምዕራብ እስያ የሚገኝ ሲሆን በዓለማችን እጅግ ስትራቴጂካዊ ከሚባሉ የውሃ መስመሮችም አንዱ ነው። መልክዓ ምድራዊ መገኛው በምዕራብ በኩል ያለውን የፋርስ ባህረ ሰላጤ እንዲሁም ደግሞ በምስራቅ በኩል ካለው የኦማን ባህረ ሰላጤና ከአረብ ባህር ጋር ያገናኛል። በሰሜን በኩል ኢራን ትገኛለች። የኦማን ግዛት በሆነው ሙሳንዳም ባህረ ገብ መሬት እንዲሁም ደግሞ የተባበሩት አረብ ኤሚሬትስ ይገኙበታል። የሆርሙዝ ወሽመጥ 166 ኪሎ ሜትሮች ገደማ ይረዝማል። ስፋቱም በጣም ጠባብ በሚሆኑበት ቦታ በኢራኗ ወይንም ደግሞ በኢራኗ ላርክ ደሴትና በኦማኗ ግሬት ኪውን ደሴት መካከል ስፋቱ 33 ኪሎ ሜትር ወይንም ደግሞ 21 ማይል ይረዝማል። ግዙፍ መርከቦች እንዳይጋጩ ለመከላከል የተቀመጠው ዓለም አቀፍ የመተላለፊያ መስመር እጅግ ጠባብ ሲሆን ወደ ውስጥ የሚገቡና የሚወጡ መርከቦች እያንዳንዳቸው 3 ኪሎ ሜትር ስፋት ያላቸው መንገዶችን ብቻ ይጠቀማሉ። በዚህ ወሽመጥ ውስጥ ለንግድም ሆነ ለወታደራዊ እንቅስቃሴ በጣም ወሳኝ የሆኑ በርካታ ደሴቶች አሉ። ዋና ዋናዎቹን ስንመለከት ሆርሙዝ ደሴት፣ ቀሽም ደሴት፣ ላራክ ደሴት፣ አቡ ሙሳ ወይም ደግሞ በኢራንና በተባበሩት አረብ ኤሚሬትስ መካከል ክርክር ያለባቸው ደሴቶች ናቸው። ይህ ወሽመጥ በዓለም ላይ ካሉ የባህር መተላለፊያዎች ሁሉ እጅግ ስልታዊና ተጽዕኖ ፈጣሪው ቦታ ነው። ሆርሙዝ በዓለም ላይ ተወዳዳሪ የሌለው ጠቀሜታ እንዳለው ይታወቃል። ለአብነት እንኳን ብንጠቅስ የዓለም የኃይል ወይ ደግሞ የነዳጅ የደም ዝውውር መስመርም ተብሎ ይወሰዳል። የሆርሙዝ ወሽመጥ የዓለም የነዳጅ ቧንቧ ተብሎ ይጠራል። በዓለም ላይ በባህር ከሚጓዘው ጠቅላላ ነዳጅ ውስጥ 20% ወይም ደግሞ 1/5 የሚሆነው በዚህ ጠባብ መስመር ያልፋል። በቀን በአማካይ 21 ሚሊዮን በርሜል ነዳጅ በዚህ ወሽመጥ ይጓዛል። ይህ ማለት ለዓለም ኢኮኖሚ አስፈላጊ የሆነው ነዳጅ ዋናው መተላለፊያ እንደማለት ነው። የፈሳሽ የተፈጥሮ ጋዝ መተላለፊያም ነው። ከነዳጅ በተጨማሪ ዓለም ለኃይል የምትጠቀምበት ፈሳሽ የተፈጥሮ ጋዝ ዋነኛው መተላለፊያም ነው። በተለይ ደግሞ የዓለም ትልቋ የጋዝ አምራች የሆነችው ሀገር ኳታር ጋዝን ወደ እስያና አውሮፓ የምትልከው በዚህ ወሽመጥ በኩል ነው። ለአምራች ሀገራት ብቸኛው መውጫ ለባህረ ሰላጤው ሀገራት እንደ ሳውዲ አረቢያ፣ ኢራቅ፣ ኩዌትና የተባበሩት አረብ ኤሚሬትስ ምርታቸውን ወደ ዓለም ገበያ የሚያወጡበትም ብቸኛውና ቀላሉ የባህር መንገድም ሆርሙዝ ነው። ይህ መንገድ ቢዘጋ እነዚህ ሀገራት ምርታቸውን ለመላክ ሌሎች በጣም ውድና ረጃጅም አማራጮችን ለመፈለግም ይገደዳሉ። የዓለም የንግድ ሚዛን ተቆጣጣሪም ነው። በዚህ ወሽመጥ ላይ የሚፈጠር ማንኛውም መጠነኛ መስተጓጎል፣ ለአብነት እንኳን ወታደራዊ ውጥረት ወይም ደግሞ የመርከብ አደጋ ካለ በዓለም ዙሪያ የነዳጅ ዋጋ በአንድ ጀንበር እንዲንር ያደርጋል። እሱ ብቻ አይደለም፣ የመርከቦች የኢንሹራንስ ክፍያም ስለሚጨምር የሸቀጦች ዋጋ በዓለም አቀፍ ደረጃ እንዲወደድም ያደርጋል። የሆርሙዝ ወሽመጥ በተፈጥሮ ጋዝ ንግድ ላይ እጅግ ከፍተኛ ድርሻ አለው። በዚህ አካባቢ በተለይ በፈሳሽ የተፈጥሮ ጋዝ ዝውውር ላይ የሚሳተፉ ዋና ዋና ሀገራት በሁለት ይከፈላሉ፣ ላኪዎችና ገዢዎች ተብለው። በአሁኑ ወቅት በፈረንጆቹ 2026 የጋዝ ዝውውሩን የሚመሩት ሀገራትን ስንመለከት ዋና ዋና ጋዝ ላኪ ሀገራትን ስናይ ወይ ደግሞ የጋዝ ኤክስፖርተሮችን ስንመለከት እነዚህ ሀገራት ጋዛቸውን ወደ ዓለም ገበያ ለማውጣት የግድ በሆርሙዝ ወሽመጥ ማለፍ ግዴታቸው ነው። እናም ዋና ዋና ጋዝ ላኪ ሀገራትም የመጀመሪያዋ ኳታር ነች። በዓለም ቀዳሚ የጋዝ ላኪ ሀገር ስትሆን ከምርቷ 90% በላይ የሚሆነው በዚህ ወሽመጥ በኩል ያልፋል። የተባበሩት አረብ ኤሚሬትስም እንዲሁ መጠነኛ የጋዝ ምርቷን በዚህ መስመር በኩል ትልካለች። ኢራንም ሌላኛዋ ሀገር ነች።
ምንም እንኳን አብዛኛውን ጋዝ ለራሷ ብትጠቀምም ወደ ቱርክና ኢራቅ በቧንቧ የምትልከው ጋዝ በክልሉ ፖለቲካ ላይ ተጽዕኖ አለው። ዋና ዋና ጋዝ አስመጪ ሀገራትን ስናይ ደግሞ በወሽመጡ በኩል የሚያልፈውን ጋዝ በከፍተኛ ሁኔታ የሚጠባበቁት የኤዥያ ሀገራት ናቸው። እነዚህ ሀገራት በወሽመጡ ላይ ችግር ከተፈጠረ ከፍተኛ የኃይል እጥረት ይገጥማቸዋል ተብሎ ነው የሚታሰበው። ከነዚህ ውስጥም ቻይና ቀዳሚዋ ናት። ከፍተኛ መጠን ያለው ጋዝ ከኳታር ትገዛለች። ህንድም እንዲሁ ሁለተኛው ሀገር ናት። ከምትጠቀመው ጋዝ ውስጥ ግማሽ ያህሉ ወይንም ደግሞ ከ50 እስከ 60% በዚህ ወሽመጥ በኩል የሚያልፍ ነው። ጃፓንም ሶስተኛዋ የኤዥያ ሀገር ነች። እንዲሁም ደግሞ ደቡብ ኮሪያም ለኢንዱስትሪዎቻቸው የሚያስፈልገውን ጋዝ በከፍተኛ ደረጃ ከዚህ አካባቢም ያገኛሉ። ታይዋንም እንዲሁ ሌላኛዋ ተጎጂ ሀገር ነች። ሙሉ በሙሉ በሚባል ደረጃ በውጭ ጋዝ ላይ ጥገኛ ስለሆነች ለዚህ መስመር ትልቅ ትኩረት ሰጣለች። በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ ያለው ሁኔታ እጅግ አስጊና ደፋክቶ ወይም ደግሞ በተግባር ዝግ ወደ መሆን ተቃርቧል። ይህ የሆነው በፈረንጆቹ አቆጣጠር የካቲት 28 2026 አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃትና በኢራን የአጸፋ እርምጃ ምክንያት ነው። አሁን ላይ ምንም እንኳን ኢራን ወሽመጡን በይፋ እንደዘጋሽ ባታውጅም በተግባር ግን መደበኛ የንግድ እንቅስቃሴ ቆሟል። ከ150 በላይ ግዙፍ የነዳጅና የጋዝ መርከቦች በደህንነት ስጋት ምክንያት ጉዟቸውን አቁመው በኦማን ባህረ ሰላጤና በአካባቢው መልህቅ ጥለው እንዲቆሙ ተገደዋል። የመርከቦች እንቅስቃሴ ካለፈው ሳምንት ጋር ሲነጻጸር በ70%ም ቀንሷል ተብሏል። አብዛኛዎቹ ዓለም አቀፍ የጭነት ድርጅቶች ለምሳሌ እንኳን ብናይ እንደ ማርሴክና ሃፓግሊዮድ በዚህ መስመር የሚያደርጉትን ጉዟቸውንም አቁመዋል። ባለፉት 48 ሰዓታት ውስጥ እንኳን ቢያንስ 4 የንግድ መርከቦች ጥቃት ደርሶባቸዋልም ተብሏል። በዚህ ምክንያት የመርከብ ሰራተኞች ሕይወት የጠፋ ሲሆን መርከቦች ላይም ከፍተኛ ቃጠሎም ደርሷል። የኢራን አብዮታዊ ዘበኛ ወይም ደግሞ አይአርጂሲ በማንኛውም መርከብ ላይ ጥቃት ሊሰነዝር እንደሚችል ማስጠንቀቂያ በመስጠቱ የኢንሹራንስ ኩባንያዎች ለዚህ አካባቢ የሚሰጡትን ዋስትናም ሰርዘዋል። እናም አሁን ላይ ጥቃቱን ተከትሎ የነዳጅ ዋጋ በአንድ ጊዜ በ13% አካባቢ የናረ ሲሆን ሁኔታው ካልተቀየረ የአንድ በርሜል ነዳጅ ዋጋ ከ$100 በላይ ሊያልፍ እንደሚችልም ተገምቷል። በተለይ ለኤዥያ ሀገራት ማለትም እንደ ቻይና፣ ህንድና ጃፓን የሚሄደው ነዳጅና ጋዝ በመቆሙ በእነዚህ ሀገራት ላይ የኢኮኖሚ ቀውስ ስጋት ተፈጥሯል። ኢራን አጸፋዊ ማጥቃቷን ወደ ጎረቤት ሀገራት በተለይም ደግሞ ወደ ዱባይ፣ አቡዳቢና ዶሃ በማስፋቷ በአካባቢ ያሉ ዋና ዋና የአየር ማረፊያዎችና የወደብ አገልግሎቶች ለጊዜውም ተስተጓጉለዋል። ባለፉት ጥቂት ቀናት ከየካቲት 28 ጀምሮ በሆርሙዝ ወሽመጥ ላይ የተከሰተው ወታደራዊ ግጭት የዓለምን የንግድ መስመር እጅግ አስቸጋሪ ሁኔታ ላይ ጥሎታል። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ ወሽመጡ በተግባር ለንግድ መርከቦች ዝግ ሆኗል። እናም ቀጣይ ምን ይሆናል የሚለው ጉዳይም ለዓለም መንግስታት አሳሳቢው ጉዳይ ነው። አሁን ላይ እንኳን ብንመለከተው አብዛኞቹ የንግድ መርከቦች የጉዞ አቅጣጫቸውንም እየቀየሩ ይገኛሉ። ይህም አፍሪካን እንደመዞር ማለት ነው። በተለይም ደግሞ እንደ ማርሴክ፣ ሃፒሊዮድ እንዲሁም ደግሞ ኤምኤስሲ ያሉ ግዙፍ የጭነት ድርጅቶች በሆርሙዝ ወሽመጥና በቀይ ባህር በኩል የሚያደርጉትን ጉዞ ሙሉ በሙሉ አቁመዋል። ስለሆነም መርከቦቻቸው አሁን ላይ ደቡብ አፍሪካን ዞረው እንዲጓዙም ታዘዋል። ይህ የአቅጣጫ ለውጥ ታዲያ በጉዞው ላይ ከ10 እስከ 14 ቀናት ተጨማሪ ጊዜ የሚጨምርም እንደሚሆን ነው መረጃው የሚያሳየው። የጭነት ዋጋንም በከፍተኛ ሁኔታ ይሰቅላል። ለዚህ ደግሞ ዋናው ምክንያት የኢንሹራንስ ዋስትና መቋረጥ ነው። ዓለም አቀፍ የባህር ኢንሹራንስ ኩባንያዎች በተለይም ደግሞ እንደ ጋርድና ስኩልድ ያሉ ለሆርሙዝ ወሽመጥና ለፋርስ ባህረ ሰላጤ የሚሰጡትን የጦርነት ስጋት ዋስትና ወይም ደግሞ ዋር ሪስክ ከቨር ሰርዘዋል ተብሏል። ይህም መርከቦች ወደ አካባቢው እንዳይገቡና እንዳይጓዙ ትልቁ እንቅፋት ነው የሆነው። ዛሬ ሆርሙዝ የንግድ መስመር መሆኑ ቀርቶ የጦር አውድማ ሆኗል።
ግዙፍ መርከቦች ቆመዋል። ኢንሹራንስ ዋስትናውን አንስቷል። ዓለምም የነዳጅ ዋጋ መናርን በስጋት የጠበቀች ነው። ይህ 33 ኪሎ ሜትር ስፋት ያለው ጠባብ መስመር ዛሬም እንደ ትናንቱ የዓለምን ኢኮኖሚ የመታጠፍ ወይንም ደግሞ የመዘርጋት ኃይልን እንዳለው እያስመለከተን ይገኛል። የሆርሙዝ ወሽመጥ ከጂኦፖለቲካዊ ማዕከልነቱ ባለፈ የዓለምን የዕለት ተዕለት ኑሮ የሚወስን ስስ ብልትም ተደርጎ ተወስዷል። ዛሬ ላይ የጦርነት ደመና ቢያጠላበትም ነገ ግን የሰላምና የንግድ ድልድይ ሆኖ እንደሚቀጥል ተስፋ ይደረጋል። ሆርሙዝ የዓለምን የልብ ትርታ የምናዳምጥበት ትልቁ ስፍራ። ለመሆኑ እናንተ የዚህ መስመር መዘጋት በኢኮኖሚያችን ላይ ምን አይነት ተጨማሪ ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሰላም ለሰው ልጅ ሁሉ። እስከሚቀጥለው ጉዞ ሰላም ቆዩልኝ።